ሃይ ሰላም ነው እንዴት ናችሁ? አሁን ማሳያችሁ ነገር እንዴት አድርገን መኪና መጠቀም እንደምንችል እንዴት አድርገን ክር ማስገባት እንደምንችል ምናምን አሳያችኋለሁ። እና ይሄ ቪዲዮ የሚጠቅመው ለጀማሪዎች ነው። ለስፌት የማያውቁት ሰዎች ማለት ነው። እንዴት አድርገው ክር ማስገባት እንደሚችሉ እና እንዴት አድርገው እንዘርት መምላት እንደሚችሉ እንዴት አድርገው መኪና መጠቀም እንደሚችሉ የሚያሳይ ቪዲዮ ነው። እና በሌላ መኪና ምን ምን ያስፈልገዋል? ከመኪናው ጋር የሚመጣው ነገር ማለት ነው። አሁን መጀመሪያ የሚያስፈልገው ነገር ለመኪና ክር ነው። ክር ያስፈልጋል ማለት ነው። ክር እንዴት አድርገን ማስገባት እንደምንችልም አሳያችኋለሁ። ክርም ለመስፋት ነው የሚጠቅመው መጀመሪያ። ከሱ በኋላ መቀስም ያስፈልጋል ለመቁረጥ ምናምን መቀስም ለመቁረጥ ምናምን ያስፈልጋል። ከሱ በኋላ ቀጥሎ ሜትር ለመለካት ምናምን ያስፈልጋል ማለት ነው። ይሄ ለመቁረጥ የክር መቁረጫ ነው። ይሄ የክር ብቻ ነው ለጨርቅ አይሆንም ማለት ነው። ለጨርቅ አይቆርጥም ይሄ የክር ብቻ ነው የሚሆነው። ከዛ በኋላ ይሄ የሚያስፈልገው ነገር ለመኪናው የማይቆርጥ መኪና ማለት ነው። ይሄ አሁን አትቆርጥም ኤንሲ ነው የምትባለው አትቆርጥም። የማይቆርጥ መኪና ይጠቀማል ማለት ነው። ይቆርጥ ከሆነ ግን አያስፈልግም ይሄ ነገር። እሺ አሁን ወደ ቪዲዮ እናምራለን። እና በተረፈ ላይክ ሳብስክራይብ እንዳትረሱ። እሺ ስለተከታተሉን እናመሰግናለን። እሺ አሁን የምናስገባው የመጀመሪያ በዚህ ነው የምናስገባው። የምናስገባው ክሩ በዚህ ነው መጀመሪያ የምናስገባው። በኋላ አሁን ወደ መኪና እንሄዳለን። ወደ መኪናም እንደምታዩት እንደዛ አድርገን እናስገባዋለን። ከሱ በኋላ ወደዚህ መጥተንም እንደዛ አድርገን እናስገባዋለን ማለት ነው። አሁንም ወደ ታችኛውም ትንሽ ወረድ ብለን እንደዛ አድርገን እናስገባዋለን። ከሱ በኋላ አሁን ወደ ታች በታች ካስገባነው ይሄን በላይ ነው የምናስገባው ማለት ነው። አሁን በላይ እናስገባዋለን እንደዛ አድርገን እናስገባዋለን። አሁን ይሄ እንዝርት ነው። ይሄ እንዝርት አሁን ክር እንሞላዋለን። እንዴት አድርገን ክር እንደምንሞላው አሳያችኋለሁ። አሁን ይሄ እንደዛ አድርገን እናስገባዋለን። ይሄው ወደዚህ ካደረግነው ይሞላል እና ወደሱ ካደረግነው ይሞላል ማለት ነው። አሁን የምንጠቀልለው ይሄ እንደዛ አድርገን እንጠቀልለዋለን ማለት ነው። መጀመሪያ እንደዛ አድርገን ከጠቀለልን በኋላ ያው ወደዚህ እናደርገዋለን ማለት ነው። እሱ ወደዚህ ካደረግን በኋላ ይሞላል። ከሱ በኋላ ግን ይሄ ማርገጫ ወደ ላይ ማድረግ አለብን። ሁሉ ጊዜ ስንሞላ ማርገጫ ወደ ላይ ማድረግ አለብን ማለት ነው። አሁን ማርገጫ ወደ ላይ ሆኗል። ይሄ ከወረድንም ማርገጫ ይወርዳል ማለት ነው። አያችሁት? ማርገጫ ይወርዳል። አሁን እንደዛ ግን ወደ ላይ እናደርገዋለን ማለት ነው። ከሱ በኋላ ወደ ላይ ካደረግን በኋላ እንደዛ አድርገን እንሞላለን ማለት ነው። ይሄ ወደዛ አድርገን እንሞላለን። የመሙሊያ ማለት ነው። የክር መሙሊያ ማለት ነው። አሁን ይሄ ሞልተናል። እንደዛ አድርገን ሞልተናል ማለት ነው። አሁን ወደ የማዕኮዬ ውስጥ የመኪናዬ ውስጥ እንዴት አድርገን እናስገባለን አሳያችኋለሁ። አሁን ይሄ ማዕኮ ነው። የውስጥ የመኪና የክር መሳቢያ ነው ማለት ነው። መሳቢያ አሁን ይሄ ወደዚህ እናደርገዋለን ማለት ነው። እንደዛ አድርገን እናስገባዋለን። እንደሱ ካላስገባነው መኪናው አይሰራም ማለት ነው። አሁን ወደ ውስጥ እናስገባዋለን። በውስጥ የማዕኮ ማለት ነው። በውስጥ ማስገባት አለበት። በውስጥ እናስገባዋለን። በኋላ እሱ ካስገባን በኋላ ይሄ ወደ አፍንጫው እንደዛ አድርገን እናስገባዋለን። እንደምታዩት እንደ ቪዲዮ እንደዛ አድርገን እናስገባዋለን። ይሄም እንደዚህ እናደርገዋለን። አሁንም ወደ ታችም እንደዛ አድርገን እናስገባዋለን ማለት ነው። እሱ በኋላ እሱ ካስገባን በኋላ እንደዛ ግን እንቆርጠዋለን በመቁረጫው ማለት ነው። የክር መቁረጫ ወደ መርፌው እናስገባዋለን ማለት ነው። ወደ መርፌው እንደዛ አድርገን እናስገባዋለን። ከሱ በኋላ ይሄ መርፌው አንድ ጊዜ ወደ ታች እናደርገዋለን ማለት ነው። ወደ ታች አድርገን
እናወጣለን ማለት ነው። የውስጥ ያስገባነው የማኮ ያስገባነው እንደዛ ግን እናስወጣዋለን። እሺ አሁን የሚያሳያችሁ ነገር እንዴት አድርገን ስፒድ መጨመር እንደምንችል መቀነስም መጨመር እንደምንችል። ወደ ላይ ያለው መጨመር ነው፣ ወደ ታች ያለውን መቀነስ ነው። አሁን በታች ከነካ ነው የቀነስ ነው። አሁን 24 23 የሄደ ነው ማለት ነው። ይሄ ቀንስ ነው ማለት ነው። ወደ ላይ ካደረግነው ይጨምራል። አሁን እስከ 37 ይሄዳል ማለት ነው። 37 እና በ37 ነው የሚሰፋው በፈጣኑ ማለት ነው። አሁን ይሄም አሁን የምነካው ይሄ ኒውሮን ነው። ይሄ በሰፊ መስፋት ከፈለግን በትንሽም ሚሆን ማለት ነው። ከ1 ጀምሮ እስከ 5 ነው ያለው። አሁን 3 ከሆነ መካከለኛ ነው። 2 ከሆነ ከመካከለኛ ትንሽ ወደ ላይ የወጣ ነው። 1 ከሆነ በደቃቅ ነው። 5 ከሆነ በሰፊ ነው። በሰፊ ይሰፋል ማለት ነው። ከሱ በኋላ ይሄም አሁን የነካሁት ያለው ኒውሮን ነው። አሁን ደግመን መስፋት ከፈለግን በኒውሮን እንደዛ አድርገን ነካ ያደረግነው ይደግማል ማለት ነው። እሺ አሁን ደግሞ ይሄ እንዲሳለን ወደ ላይ ወደ ታች እናደርገዋለን። በእግራችን ነው ይሄ እንደዚህ እናደርገው ማለት ነው። አሁን እግራችን ወደዚህ ካደረግነው ይሄ ወደ ላይ ይሆናል ማለት ነው። ይሄ ማርገጫው ወደ ላይ ይሆናል። ወደ ላይ ይሆናል ማለት ነው። አሁንም ማሳያችሁ የኒውሮን ነው። የኒውሮን እንዴት እንደሚሰፋ አሳያችኋለሁ። በሰፍቼ አሳያችኋለሁ ማለት ነው። አሁን በመካከለኛ እንሰፋለን በ3 ማለት ነው። በ3 አሳያችኋለሁ። አሁን በ3 እንዴት እንደሚሰፋ ማለት ነው። ይሄ መካከለኛ ነው። ያችሁት ይሄ መካከለኛ ነው። አሁን ከሱ በኋላ ቀጥለን በትንሽ አሳያችኋለሁ። በደቃቅ ማለት ነው። በደቃቅ እንዴት እንደሚሰፋ አሳያችኋለሁ። ይሄ መካከለኛ ነው። ይሄ መካከለኛ ነው። አሁን ደግሞ በሰፊ አሳያችኋለሁ። በ5 ማለት ነው። ይሄ 5 ነው። ፍጥነቱ ራሱ እዩት፣ በጣም ነው የሚፈጥነው። በ5 ከሆነ ማለት ነው። ይሄ ሰፊ ነው የሚሰፋው ዝም ብሎ ለመፍታትም በጣም ነው የሚመቸው። ይሄ ያችሁት ሰፊ ነው ስፌቱ። ይህም መካከለኛ፣ ይህም ትንሽ። አሁን ማሳያችሁም እንዴት አድርገን እንደግማለን ማለት ነው። መድገም ከፈለግን እንዳይፈታ መድገም ከፈለግን ይሄ እንደዚህ ካደረግነው ይደግማል ማለት ነው። አሁን ያችሁት አይሄድም የነካሉ ስለሆነ እሱ የደገመ ነው ማለት ነው። አሁን ደግሞ የመርፌው እንዴት አድርገን ወደ ላይ ማድረግ እንደምንችል በእግራችን ይሄ ወደ ታች ከረገጥነው መርፌው ወደ ላይ ይሆናል ማለት ነው። ወደ ታች ከወረደ መርፌው ወደ ላይ ይሆናል ማለት ነው። አሁን እንደምታዩት እንደዚህ ካደረግኩት በኋላ ወደ ላይ ይወጣል ማለት ነው። አያችሁት? አሁን ወደ ታች ነው ያለው። አሁን እነካዋለሁና ወደ ታች እርግጠዋለሁ፣ ወደ ላይ ይወጣል ማለት ነው። አያችሁት? አሁን ወጣ፣ ወደ ላይ ወጣ ማለት ነው። እንደዛ አድርገን ማስወጣት እንችላለን። ከሩ እንደዛ አድርገን ማስወጣት እንችላለን ከፈለግን ማለት ነው።